ዱርም ሰብረዋል። ምን አስተረፍከኝ? እኔ ናይዞ ምን አስተረፍከኝ? ወይ እንዳንተ ፈርጠም አላልኩ እንዳልቋቋም ሳቅ እንጂ ምን ነው ነገር? ኧረ ፈገግ በል እንዴ! ናፈቀን እኮ ፈገግታው ናፈቀህ? ኧረ በስመ አብ! ኧረ ግን ቀብራራ ባል ነው አይደል ያለኝ? ኧረ በጣም ላይክ ያደርግልሻለሁ። እንዳትልቅሽ በደንብ ያዥ። በጣም ብዙ በዚህ ሰዓት እየተሰረቁ ነው እንደዚህ አይነት ባሎች። ኧረ የትም አይሄድም። በቃ አድርጊ። እንደዚህ በፍራንክ ምናምን እንዳትመ ከአሁን በኋላ ፍራንክ እንዳታደርጊ። እሱ ገና አሁን ለበፊቱ ለወደፊት አዘጋጃለሁ ፕራንክ እያለኝ ነው። ኧረ ነው ያሉታኝ እሰራልሻለሁ እያለኝ ነው። ለምን አረግሻለሁ? አያረግም አለ። አንቺም እኮ በጣም ቆንጅዬ ነሽ። እንዳይዘረፍ እኮ ትወደኛለህ እኮ። በስማም እባክሽ አልወድሽ። በጣም ነው የምትወደኝ። ልጁን እኮ እጁን ልሰብረው ምን ቀረክ? ግን አቅም አለኝ ብለሃል አንተ የምታስበው። ፍቅርና ቤት ጓዴ ትዳር ያልቤ ሰው የአንተን እንጃ በኔ ስበብ ስታ ልቤ ኑረሰው ፍቅር አይ ፍቅር የልቤ ውስጥ እሳት ይጎዳል ያመነም። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ ዛሬ አኩርፌ ግራ ገብቶኝ ጨንቆኝ ወደ እናንተ መጥቻለሁ። ያው ማርቲ ቅድሚያ ሰላም ባያቸው። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኔ ያለው ደህና ነኝ። ዛሬ እስኪ ሄርሚ አብርሽን አስደብራብኝ አብረን መተናል። ያው እንደምታውቁት አብርሃምን ፕራንክ አድርጋለሁ ብዬ እንትን ብዬ ነበረ። ከዛ በኋላ ቢያንስ ያው ቀልድ ስለነበረ አስተውዬ አላሰብኩትም ነበርና ትንሽ አብርሃም ጓ ብሎ ስልክ አያነሳም፣ ቴክስት አይመልስም ምናምን ነገርና እንደዚህ ደግሞ ሆኖብኝ አያውቅም። ከዛ በኋላ የኔን ስልክ ጭራሽ አያነሳም። በጣም ደብሮታል። ያው ከብሩክ ጋር ባደረግኩት ነገር ማለት ነው። እና ብዙ ውስጡ አልተማመነበትም መሰለኝ። ድንገትም ስለመጣ ማለት ነው። ድንገት ነው ብሩክም የመጣው አብሮ አደጌ ነው ምናምን ብዬ ነግሬዋለሁ። ፕራንክ ነው ምናምን ብዬዋለሁ። ግን ደግሞ ስራዬ ስላልጣመው እና ስልክ አላነሳም ስላለኝ ዛሬ ደውዬለት እንኳን እንገናኝ ምናምን ስለው ፈቃደኛ አልነበረም። በቃ አልጣመውም። ቅድም ባደረግኩት ነገር አልጣመውም። ከዛ ማርቲ ጋር ደወልኩላት እና አብርሽ ጋር ደውይልኝ ምክንያቱም አኩርፎኛል ምናምን ብያት። ከዛ ልክ እሷ ስትደውለት እኔ 10 ጊዜ ሆኗል የደወልኩለት ማለት ነው። ስልክ አያነሳም። እኔ ደግሞ ጨነቀኝ። አንደኛ ብዙ ጊዜ ፕራንክ አድርጌዋለሁ፣ ብዙ ጊዜ ፕራንክ አድርጎኛል። በዚህ ልክ ግን አኩርፎ በዚህ ልክ ስልኩን አጥፍቶ እንደገና ደግሞ ቴክስት የማይመልስበትን ምክንያት የለም ብዬ አስባለሁ። እና ደግሞ የእውነቴን ነበረ የሆነ ቦታ ይዤው እሄዳለሁ ያልኩት ነገር እሱንም ላማክረው ስደውለት ስልክ አላነሳም። ፕላን አድርገን ነበረ ምናምን። በእርግጥ የት እንደምንሄድ እንኳን ሳልነግረው ነው ብሩክም የመጣው አጋጣሚ ማለት ነው። ዛሬ አብርሃም በማርቲ በኩል ደውዬለታለሁ። ቢያንስ አስታርቂኝ፣ በቃ ከዚህ በኋላ እንደዚህ አይነት ፕራንክ አይለመደኝም። አንቺን ቢያንስ ታናግርልኛለሽ ብዬ አስባለሁ። ስልኬን ያነሳማት ለእኔ ችግር የሆነ በሷ ስልክ አነሳና ማርቲ ደህና ምናምን በሷ በኩል ነው ሁላ ያስደወልኩበት። እኔ እንዳለውም አያውቅም። ላገኝ እፈልጋለሁ ምናምን ስትለው እሺን ያለው ወዲያው ማለት ነው። ጠርጥሮ ነበር እና እኔ በአቤል ጉዳይ ላወራክ እፈልጋለሁ ብዬው እንጂ አሁንማ ጉዳይም አለን በአቤል ጉዳይ ምናምን አለች። ግን የእውነቴን ነው ልቤ በጣም ነው የጨነቀኝ። ምክንያቱም ስልክ አላነሳም ብሎ በዛ ላይ ቴክስት አይመልስም። እኔ በዚህ ልክ ሆኖብኝ አያውቅም። እኔ የሆነ ነገር በቃ እንደተፈጠረ ሰው ነው የሆነው። ልክ ትክክል ማንሳት የለበትም ሲመጣ ነው እውነቱን ልትብለው እንጂ ያናድዳል። እርግጥ እንደነገርሽኝ ከሆነ በጣም ሊያናድደው የሚገባ ነገር ነው። በጣም አንቺም ደግሞ አረዘምሽው፣ ቶሎ ልትነግሪው ይገባ ነበር። ያብርሽን አርዝሚው አይደለም እኮ እሱ ባንዴ ቦግ ብሎ ነው እኮ ባህሪውን ደግሞ በደንብ ታውቂዋለሽ። ምን ያክል በአንቺ ቀልድ እንደማያውቅ ቶሎ እንደሚደብረው እንደሚናደድ እያወቅሽ እንዲህ ማድረግሽ ተገቢ አልነበረም። ግን ያው ፍራንክ ነው፣ አንዳንድ ያስፈልጋል። ግን አብርሃም ደግሞ ያስፈልጋል ብሎ ሊቀበለው አልቻለም። ስልክ አለማንሳት፣ ቴክስት አለመመለስ፣ እንደገና ደግሞ እንሄድበታለን ያልኩትንም ፕሮግራም አለማክበር አይነት ነገር መጣ። እኔ ደግሞ በጣም እየነገርኩሽ ነው። በጣም ብዙ ጊዜ አብርሃምን ፕራንክ አድርጌዋለሁ፣ እሱም አድርጎኛል። በዚህ ልክ ግን ተኮሳትሮ ስለማያውቅ በመሀል ሶስተኛ ወገን ማርቲን አምጥቻታለሁ ማለት ነው። እና ማርቲ እባክሽ ዛሬ መስዋዕትነት ከፍለሽ አሁን ማርቲ መጣ ማርቲን ረግጧት ይሄዳል ብዬ አላስብም። በደንብ አያረቅም። እች እኮ ልጅቷ ምስኪን ናት። ያ ነገር አስባለች ስለሆነ ችግር የለውም። ስለዚህ ልጅቷ ምስኪን ናት እና ደግሞ ያሰበችው ከዚህ ነው ምናምን በይው። ብሩክ ደግሞ እኔ የምሬን ነው የምላችሁ። እሺ ተገናኝታችሁ ነው ከብሩክ ጋር ቆያችሁ እንዴ? በጣም ቆየን ከተገናኘን። እሷም ታውቀዋለች፣ አብራ አንድ ክላስ ስለተማርን ከዛ አጋጣሚ አዲስ አበባ መጥቶ ተራርቀን ስለነበረ ያው ደጋገምኩት የእውነት እንዲያምነኝ ብዬ ማለት ነው። ስለዚህ ከብሩክ ጋር ምንም እንደሌለኝ እሱም ብቻ እንደምወደው እሱም ብቻ እንደማፈቅረው እና ከዚህ በኋላ እንደዚህ አይነት ፕራንክ እንደማይለመደኝ እኔም እነግረዋለሁ። ማርቲም ደግሞ ትነግረዋለች ብዬ አስባለሁ።
ችግር የለም። በደንብ ጠበቅ አድርገሽ እንዳይለመድሽ የምር አይደል? ከዚህ በላይ አታስደብር። አሳዝንሽም። ቆይ ልጁ አንቺ ደግሞ በጣም ያሳዝነኝ። እንዲደብረው ምናምን አልፈልግም። አይ እኔ እኮ እንዲደብረው ፈልጌ ምናምን አይደለም እኮ ግን አንዳንዴ እሱም በቃ የሆነ አንዳንድ ጊዜ እሱም ፕራንክ ስለሚያደርገኝ እኔም ዝም ብዬ ላድርገው ብዬ ነበር። ግን በዚህ መንገድ ከዚህ በኋላ ባላደርገው ይሻለኛል። እና ደግሞ ሳስበው ብሩክ ራሱ አቃጣይ የሆነ ሰው ነው። እኔ ግራ ገባኝ። አንቺ ግር ምስኪ ላይ ድረስ ማለት ነው። እና በተሻለ አቅም ስልክ ቢያነሳልኝ ቢያንስ ቴክስት ቢመልስልኝ። ወይ አብርሃም መጥቷል። በእናትሽ በደንብ አድርገሽ ትሪት አድርገሽ ማርታ ከዛሬ እንዳያልፍ ነገር ቀድመሽ ትለምትያለሽ። ሰላም ልበለው እኔ ለዋለሁ ማርታ አንቺ ሞሽ ጀመርሽ ስላቤል ነው ስል በቃ መጽሐፍ ነው። ቆይ እኔ እናንተ ጉዳይ አንድ ጉዳይ አይደለም አብርሽ? እንዴ አብርሽ ቀኑ ሙሉ ስልክ ስትደውልልህ አታነሳም፣ ቴክስት ስልክልህ መልስም አብርሽ ማርቲ አንቺ መዋሸት ጀምረሽ ነው? መዋሸት ጀምር አይደለም። ለጥሩ ነገር ደግሞ ብትዋሽ ምን ችግር አለው አብርሽ? እናንተ ሳታወሩ እኔ በዋሽ ምን ችግር አለ? ማታ እያለቀስኩ ከምትመጣ አሁን ብትፈጪው አይሻልም እኮ? አይ እኔ እውነቱን ስለማቅ ነው። እውነት ፕራንክ ልታደርግ ፈልጋ እንጂ እንደዚህ አይነት ፕራንክ አይለመዳትም። ግን ደግሞ ያው በእኔ እንደሚብስ አታውቅም። ዝም ብላት አምነህ ነው ከአንተ እንዴት ታምናለች? ጀመር ሳይሆን ቢያንስ ፕራንክ ነው እንኳን ካለችኝ በኋላ ላውራሽ፣ ብቻሽን ላውራሽ እሱ ይሄድ እያልኳት ምንም እሷ ትቀልዳለች፣ ትስቃለች። ገባሽ? ስለዚህ እኔ ደግሞ መቃጠል እና መናደድ እሷን ስላስደሰታት መናደድ እና ማቃጠል ደግሞ እንዴት እንደሆነ ያሳያታለሁ። በእኔ እንደሚወጣ ይቅርታ አድርግልኝ። በቃ አብርሽ ደጋግመሽ በጣም ይቅርታ አብርሽ። እንዴ ስትል ማርቲን አስገብተናታል በመሀል። ማርታን ረግጠ መሄድ አትችልም። በሷም የመጣሁበት ምክንያት ለዛ ነው። ከዛ ባለፈ ደግሞ እኔ ስልክ ሳታነሳልኝ ቀርተህ ማታ አዳሬ እንዴት እንደምሆን እኔ የማውቀው። ምክንያቱም ስልኩን አይተኸዋል፣ ሳታየው አይደለም። እና በዚሁ ብንቀጥልና ማርቲን ባልደውልላት ኖሮ ምን ታደርግ ነበር አንተ? ማታ ማዳሬን ስልክ ስለማታነሳልኝ ነገሩ ከሚሰፋ ብዬ ነው ይቅርታ ልጠይቅ የፈለኩት። እስኪ ይቅርታ አድርግልኝ። ይኸው በማርቲ ፊት እኔ የምሬን ነው ምልክ ይህን ያህል የሚያስደብር ነገር አድርጌያለሁ። ጥፋትሽ ጨረሻ አልታወቀም። አይ ጥፋት ሆነ አላወቀችም መሰለኝ እና እንደነገራት ግን አልነጋም አለኝ እኮ አንተ አኩርፈኝ ምናምን እንዴት ይንጋለኝ። በቃ ጥፋት አጥፍቻለሁ ይቅር በለኝ። ግን ደግሞ ብሩክ የእውነት አብሮኝ የተማረ ክላስ ሚት ላይ በልጅነት የማውቀው ልጅ ነው። ገባ? ከዛ አጋጣሚ ሆኖ መጣ። ትናንትና አጋጣሚ ሆኖ ስለመጣ ከዛ በኋላ ሳወራው ምናምን በቃ አቀባጥሪ ልቀገኘው ነው። እሺ ቀጣ የቀባጠርኩት እኮ አንተ ተቆሳጥረ እያወራኝ ስለሆነ ነው። አብርሃም አይኔ ቆንጆ በእናትህ እንደዚህ አትክፋኝ በእናትህ። እኔ ማታ እያለቀስኩኝ ማለት ነው ማርታ መታ ከምታጽናናኝ እዚሁ ነገሩ ይቅርታ ብዬ ነው ላልቅስ። ይቅርታ በቃ እንዴ አብርሽ አብርሃም ይቅርታ በቃ። እኔ አንተን ነው የምወድ፣ አንተን ነው ማፈቅር። ከዛ በኋላ ደግሞ እንደ ወንድሜ ነው ማየት ያልኩህ ዝም ብዬ ነው እንጂ ይሄ አልነገረችኝም። ብዙ ነገር ነው ያለችኝ። በቃ ማርቲ ለዚህ ነው የጠራሽኝ የነበረው። ትልቅ ጉዳይ እኮ ነው ከሁለታችሁ በላይ ምን ትልቅ ጉዳይ ያለው እኮ። በቃ ይቅር በለኝ በእናትህ ና አብርሃም። ደግሞ ከዛ በኋላ እኮ ፕራንክ ነው ብዬ እንኳን ላስተዋውቅህ ብሩክን ስልክ ፈቃደኛ አልነበርክም። ከመታወቅ ስለማንፈልግ መሰለኝ አልተዋወቅም ያልኩሽ አይደል? እንዴት ለምን? ጥሩ ልጅ ነው እኮ ጥሩ ልጅ ነው። እውነት ጥሩ ልጅ ለአንተ ለእኔ ደግሞ ጥሩ የሆነ ሰው እኮ ለአንተም ጥሩ ሰው ነው አብርሃም። እኔ ደግሞ ከልጅነቴም ስለማውቀው ነው እንደዚህ ተዳፍሬም በዚህ ልክ ከሱ ጋር እንትን እንደዚህ ያልኩት እንጂ አይለመደኝም። ይቅር በለኝ በቃ ናብሽ። ፕራንክ እንደዚህ ያስኮርፋል። አንተ ብዙ ጊዜ ፕራንክ አድርገኝ እኔ አኩርፌ ያውቃለሁ። በቃ ፍታው፣ እርሳው በቃ ውስጥ እኮ ይቅር ብሎሻል። ዝም ነው ከላዩ ነው ከላይ እናስተካክለው። ከላይ ጀመር በቃ እርግጠኝነት ሄድ የሚለቃ እንደው ካታቅም ነበር ስደውልልህ እኮ እኔ እንደፈለግኩት አውቃለሁ። ልትንቀባረርብኝ ነው እንጂ መተህ ልትንቀባረር አይደል? በእኔ ታይዋለሽ ፕራንክ እንዴት እንደሆነ ነው ያሳይሻለሽ። እንደዚህ አታስፈራራኝ። አንተ እኮ የፕራንክ ንጉስ ነበርክ አይደል? እንዴት ብሩክ ሲመጣ አላወቅም ታዲያ? ምንም
አልነቃህም። በቃ እንዲህ ነው በቃ ፍራንክ፣ እንዲህ ነው በቃ ፍራንክ። ድንገት መጥቶ ምናልባት አብሬው ቆሜ ቢሆን ልጠረጠር ትችላለህ። ባለፈው ከጆ ጋር ሞከርኩኝ፣ እድሌን ሞከርኩኝ። ከዛ ደግሞ እሱ ፍራንክ አደረገኝ። ሁሌ ሄርሜላ ናት እንደምትበደለው፣ ሁሌ እየተበደልኩ ነው እኔ በፍራንክ ጉዳይ ማለት ነው። እሺ ይሁንልሽ ማለት ይቅርታውን ተቀበልከኝ? ማርያምን እሺ ነቀፈኛ አላፍቅም። ምን ስደውልለት ቴክስት አልመልስልኝ። አሁን መልስልኝ ቴክስት አለ በል። አብርሽ የት ነው ያልኩን? አሁን መልስልኝ የት እንደሆንክ። ከማጋነ ከየት ነው ላገኝ ያልኩ? መልስልኝ ቴክስት። አልመልስም ነው አብርሃም። እሺ ደወልኩልህ፣ መልሰህ ደውልልኝ። ቅጣት አለክ። እሺ ማታ ከምሽቱ 2 ሰዓት እስከ ከምሽቱ 9 ሰዓት ድረስ ታወራኛለህ በስልክ። እሺ እሺ እሺ። ስለዚህ ቅርታዬን ተቀበልከኝ ማለት ነው። አንተ ቅርታ ትቀበለኝም እንዴ? ልመታኝ ነው እንደ አንተ ድገመኝ። እሺ በቃ ስለዚህ ረስተዋል አይደል? ለሁለት ደቂቃ ተጣልታችሁ እኔ ለስንት ሰዓት እንደምታሰቃዩ ልጁን ደግሞ እጁን ሰብረኸዋል። እንትን አትለው አንቺ አልነገርኩሽም ለካ ሰላም ብለኝ ብሎ እጅሽ ዘርጊ ላሳይሽ። በዛ በቀኝ እጅሽ ሰላም ብለኝ ብሎ እንዲጠው አድርጎት ልጁ ተሰበረ። እሱ ነው ምን የሚያደርገው? አንቺ ደግሞ ቦክስ ነበር የሚገባው። ብሩክ ለሱ ጀምሮ እኔ ከአንቺ ጋር ነው ያው ማውራት ማለት ነው። በል አንተ ደግሞ ምንም ስነ ስርዓት። ስለዚህ ቅርብ ብለኛል ማለት ነው። አዎ እሺ ደገምና ሰማኝ እሰማኝ። እኔ እኮ ልኖርላችሁ በጣም ነው እንድንሰፋ ፈለግ አጓጓችኝ እያለች ነው አጓጓች። ስለዚህ ገብታ በግድ ታስማታለች እንዴ? እኔ በጣም ነው ያጓጓሽ። አዎ እውነቷን ነው። እኔ ተጨንቄ ማርቲን እንዲያኮረፈኝ ምናምን ብያት ነበረ። እሺ ስለዚህ ይቅርታ። እሺ እሺ። ከዚህ በኋላ አሁን ደግሜ ይቅርታ አልጠይቅህም። እንዴ አንቺ ምን ማለት ነው? እሺ 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 እንደው ሄድብሃለሁ። እሺ ማለት ሄድብሃለሁ ወደ ቤቴ። ግን ደግሞ ነግሬሃለሁ፣ ስልክ አላነሳ ከሆንም ቴክስት ያልመለስ ከሆንም ትክሳት አለክ። እሺ ለምን ምክስሽ እንዴ? ይሄ ሁሉ ሰዓት አልደወልክም አንተ። ግዴታ ማደርና መዋል ነበረብኝ እንዴ? በቃ አልከስሽምም አልፈልግምም። ከዚህ በኋላ ደግሞ ማለት ነው እበቀልሻለሁ። ኧረ አዎ በጣም ታያለሽ። እኔ ፕራንክ አልደረግልህማ። እኔም ነቂ ሆናለሁ እንዳንተ ነው እንዴ? አዎ ነቂ ሆነሽ ነው። አዎ ማሁን ፕራንክ አደረከኝ፣ ግን እኔም እንዳንተ ስልክ አላነሳልህም። እንደዚህ ባልጠበቅሽው መንገድ ነው ማረግሽ እንዴ? ብሩክ ደህና ነህ? ኮጌሻ ቤት መጣ። ኮጌሻ ቤት ጉሻ ቤት ሰፈር ነው እንዴ? ማርቲ ወጌሻ እሱ ነው የጠፋው። ኧረ አጥፊ እንዴ ነሽ? ማርቲ ሰላም ነው አለሽ? አለሁልህ። ሰላም ነው አለን አብረሽ ጎበዝ። ኧረ በተሰበረው እጄ ደግሞ በተሰበረው እጄ ኧረ በተሰበረው እጄ ኧረ ወንድም ጥላ እንዴት ናብሽ? ሰላም ነው። ማን ጠርተው ነው? እርቆ ወረዳ ያው እዚህ ሰፈር ነው። ጌሻ ቤት ጌሻ ግዴታ ሽጪ። አሁን እንደዛ ሰብረኸኝ ተናገር። ማን እንደዛ ሰብረኸኝ? ማን ጠርቶ ነው የመጣ ይላል እንዴ? እኔ አልጠራሁትም ነው እንዴ? አዎ ግን ስልክ አላነሳም አለኝ እኮ አኮረፈኝ እኮ። እንዴት ሆናችሁ ሲለኝ እንደዛ ብዬው ነበረ። ከዛ እንደ አጋጣሚ ሳልፍ ማርቲን አላገኘኋትም ነበር። ያው ሰላም ድረስ ብዬ አንተንስ አይደለም በድጋሚ ሰላም በለው። ይኸውልህ አብራማ ደስተኛ አይደለም። ኧረ ማርቲ ማለም ገብተሽ ቢሆን አስተርቂኝ እንግዲህ። አይ ታረቅን እኮ ብሩክ፣ ግን ከአንተ ጋር ያለውን ነገር በደንብ እንትን አላለም። ስለዚህ ታረቁ። እጁንም ሰብረኸዋል። ያው እጁንም ሰብረኸዋል። ምን አስተረፍከኝ? እኔ ናይዞታ ምን አስተረፍከኝ? ወይ እንዳንተ ፈርጠም አላልኩ እንዳልቋቋም ሳቅ እንጂ ምን ነው ነገር። ኧረ ፈገግ በል እንዴ! ናፈቀን እኮ ፈገግታው ናፈቀህ? ኧረ በስመ አብ! ኧረ እኮ አሁን እሺ፣ አሁን ለምንድን ነው የተሰበሰባችሁት? ለምን ተሰበሰብን? ልንገርህ። አንደኛ ማርቲ መጣችሁበት እኔ እናንተ ብታሰርቅ ነው። ከዛ በኋላ ብሩክ ደግሞ ከመጣ አይቀር ብላ ብዬ
ተዋውቃችሁ በስትክክል እንደ አዲስ የተዋወቃችሁበት መንገድ ደስ በማይል ሁኔታ ስለሆነ እና ደግሞ ብሩክም ምን አይነት አስተሳሰብ አብርሃም ኃይለኛ ነው ቦግ ያለ ሰው ነው ምናምን የሚል አመለካከት እንዳይኖረው ብዬ ትሁት ሰው እንደሆንክ እና የፍቅር ሰው እንደሆንክ የዋህ እንደሆንክ በአዲስ ተዋውቀው። አብርሃም ይባላል፣ ብሩክ ይባላል። ምርጥ ወንድም እሆናለሁ ብዬ አስባለሁ። በደንብ ለእሷን ወንድም እህትም አልፈልግም። እንዴ ምን ችግር አለው? እንደዚህ አትበልን። አብሮኝ የተማረው የምሬን ነው። እኔ ወንድም የለኝም፣ ግን ያው በቃ እና ይቅርታ የሚጠይቅ ነው የመጣው። ስለዚህ ያለውን ነገር ንገረው፣ ስለኔ ያለውን ነገር እኔ ብቻ እየነገርኩት በኋላ ሳስበው ትንሽ ከበደኝ። እኔ በእኔ ቦታ ብሆን ልገለውላ እችላለሁ ምናምን ብዬ አላጠፋም እኮ አንተ ትክክለኛ ነህ። አንተ በሱ ቦታ ብትሆን አትገለውም ልልህ የምፈልገው ሌላ ሰው ምናምን ቢሆን በምላስ ነው የምትገለው። በሱ ቦታ ብትሆን ሰውነት ምናምን የለማ ሰውነት በፊቱ ከልጅነት ወፍራል ምንም በጣም። ስለዚህ እናንተ መወፍራችሁ ተስማምቶሻል። ፓርቲ በተለይ በጣም ወፍረሽ አይደል? ውበት በጣም ይባላል። ስለዚህ እንደዛ ነው እና እንትን በለው አብርሽ ደግሞ ሳመው አቀፋር ደስተኛ አይደለም። ከልብ ቀፋው አብርሃም ብሎሃል። አንተ ምን እስክታወጣለሽ ወይስ ግን ቀብራራ ባል ነው አይደል ያለኝ? ብሎ በጣም ላይክ ያደርግልሻለሁ። እንዳትልቅሽ በደንብ ያዥ። በጣም ብዙ በዚህ ሰዓት እየተሰረቁ ነው እንደዚህ አይነት ባሎች። ኧረ የትም አይሄድም። በቃ አድርጊ እንደዚህ በፍራንክ ምናምን እንዳትሞክሪ። ከአሁን በኋላ ፍራንክ እንዳታደርጊ። እሱ ገና አሁን ለበፊቱ ለወደፊት አዘጋጃለሁ ፕራንክ እያለኝ ነው። እሰራልሻለሁ እያለኝ ነው። ለምን አያረግም አይደል? አንቺም እኮ በጣም ቆንጆዬ ነሽ። እንዳይዘረፍ እኮ አደንበጥካ ፕራንክ እንዳታረጊ። አሁን የሚያስታርቅሽ የለም የለውም። እኔ በማል አልገባም። እንዲህ ነው ያለችክ ቅድም። አሁን እኮ ነው የመጣውን ያስታርቅ ቃቸዋለሁ ማርቲ አብረን እናስታርቃቸዋለን። እንዲጣሉማ አንፈልግም። እንዲጣሉ እኔ ራሱ ልጣላችሁ ነው። ስለዚህ ቅርታችን ተቀብለናል ማለት ነው። ተቀብያለሁ። በደምብ ተቀብላል። አብሻራው ከኔ ጋር ተቀብላል። አራው እንገባው አዳር እንደዚህ ነው ሰለፈ ጌታ እስካሁን ነፍጎን ደምን ሆነ እኮ ስንሳል በጣም እኔ አመመኝ በቃኝ። ተገርማለክ ማርቲ የሆነ ነገር አድርጊልን እባክሽ ማርያም ከልብ አይመስልም። ስለዚህ አሁን አይደለም ብሩ ከልብ ከታረቀን ሻይ ቡና እንበላለን ከአብርሽ ጋር ደስ ይለኛል። በቃ ሆነ ከውስጥ ከሆነ ሻይ ቡና ከአንቺ ጋር ነው ቀጠሮ ያለኝ አይደል? ይሄን ከአንቺ ጋር ተምረን ነገ ደግሞ እንገናኛለን። ወንድምና እንገናኛለን። ነገ ከነገ ወዲያ ደግሞ እንገናኛለን። እኔ እሱ እያለች ነው ማለት አንቺ እንግዲህ አቤል ጋር ደውልሽ እሺ ምንም አላየሁትም። ምንም ብያየሽ ነው ናፍቅኝ ነው። ቀን ሙሉ እኮ ስልክ አላነሳኸልኝ። በጣም ነው ናፍቅሽ እና በርዶኛል በጣም። እሱ በቃ ጀምረው በርዶኛል። አሁንም አልተዋጠልህም ማለት ነው። አይደለም ከዚህ በላይ ምን ይወጣል? ወጌሻው ይታደስብህ። ይሄድ በቃ ሄርሜላ ጨረሰ። ሌላ ስታይል በቃ የወንድምነት ነው። እሺ እሺ ቻው። እንዴት ነው ነገሩ? እንዴት ነው ሰዋችን አጋብዙኝ ምናምን ማለት አንቺ ፍቃድ ነው እንጂ እናንተ ፍቃድ አይደለም። እንደ ሙድሽ ካለ የሆነ ሰው በቃ
እኮ አንቺ እንደፈለግሽው አኝ ነው ማድረግሽ። ኧረ ጎበዝ አጨብጨብ። አኝ ነው ማድረግሽ። ቀነክስሻለሁ። ሌላ ቀን ስትጣሉ ደውዪ። እሺ 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 ደውልሻለሁ። እኔ ቆንጆ እኔ ከአንተ ጋር ብዙ ማውራው ነገር አለ። ቻው ማርቲ። ቴንኪው የኔ ቆንጆ እህት፣ የኔ ውድ እኮ ናት። በእናትህ አሁን ማን አንተ አሳመምከኝ። እረፍ እረፍ። እሺ የኔ ውድ ቆንጆ ስታምሪ። አንተ ቆይ በሴቱም በወንዱም እየቀናህ ነው እንዴ? ወይ በሴቱም በወንዱም እየቀናህ ነው? እንኳንም ቀናህ። እሺ እንኳንም ቀናህ። ትወደኛለህ እኮ። በስማም እባክሽ አልወድሽም። በጣም ነው የምትወደኝ። ልጁን እኮ እጁን ልሰብረው ምን ቀረክ? እና አቅም አለኝ ብለህ ነው አንተ የምታስበው? እንዴ ነው ፍር ነው ማድረግ። አችልም ማንጀትህ አያስችልህም፣ ሆድህ አያስችልህም፣ ማንጀትህ አያስችልህም። እሰማሃለሁ የኔ ፍቅረኛ ፍቅረኛዬ ወንድምሽ ነኝ እኔ። ኧረ እንደ ፍቅረኛዬ ነው። አይ ከዚህ በኋላ ወንድምና እህት ደግሞ እንደዚህ በዚህ ልክ አይሳሳም ነው። ኧረ ና ያራዳል። በእግዚአብሔር ጌታን እየጎዳኸኝ ነው እኮ። እንዴት ነው ሰላም የምልሽ ከዚህ በኋላ? ለምን ወንድምሽ ነኝ ነው ወንድምና እህት። ወንድሜ ያዕቆብ ተኛ ቆይ ደውል ተደወለ ተነሳ። እሺ እነሳለሁ። በል አይደለም ወንድሜ አይደለ እንዴ? ፍቅረኛ ያዕቆብ ተኛ ወይ? እሺ በቃ ለማንኛውም እኔ ከዚህ በኋላ እንደ ወንድሜ ነው የማይክ ያልኩ ለልጁ ነው። እሺ እነርሳው በቃ ቤተኛውም ነገር እኔ ወንድም ነኝ አንቺ። ኧረ እባክህ አዎ ማዣም አትበለኝ። ነሽ ነው አብርሃም ነው ተከስክ እኮ ነው ወለደ እንዳለክሰኝ በጌታ እንዳለክሰኝ። ተቀመጥሻለሁ። እሺ ስለዚህ በጌታ እንዳለክሰኝ እኮ ልፋንሽ አምኜክ ማለት ነው። ጉድ ካረከኝ ገደል ምን አምነሽ አምነሽ ስንት አለ ምን ተናገር እንጂ። ጤነኛ አይደለሽም ዛሬ። ጤነኛ ነኝ ግን ማለት ነው። ስልክ ስደውልልክ ያላነሳህበት ምክንያት አላነሳም። አይ ልነግርህ እኮ ነው። ስልክ ስደውል ያላነሳህልኝም ምን ያህል ጨካኝ ሰው ብትሆን ነው። አንዳንድ ጊዜ ያስፈልግሻል። ኧረ በእኔ እኔ ላይ በዚህ ልክ እንዴ? ሲጀመር እስኪ ስንቴ ነው የደወልሽው? ሰው ሁለቴ ደውለሽ ደግሞ ታወሪያለሽ። ሁለቴ ነው የደወለችው። እሺ ጋይስ ቀኑ ሙሉ ነው የደወልኩት። ሁለቴ ነው የደወልሽው። ተው አብርሃም፣ የእውነት ሁለቴ ነው የደወልሽው። አትዋሽ። እሺ የሆነ ደበቅ አንቺ እራስሽ ይኸውልሽ። እንደዚህ ግን አይደረግም። እኔ ትናፍቀኛለህ። ማታ መደዋወል ግዴታችን ነው። ገባ? እሺ አሁን በቃ ጨረስን። አዎ ጨርሰናል። በቃ ይቅርታ አደረኩልሽ። በቃ ልሂድ እኔ። እኔም ልሂድ። አንቺ ወደዛ በቃ ቻው። አንተ እረፍሽ ይላል። አብረን ነው አንቺ ወደዛ ልሂድ። ለምን ፈለግሽኝ? ሁለታችንም መንገዳችን በዚህ በኩል ለምን ሄዳው? ለምን ምን እንሰራለን አንድ ላይ? ሸኘኝ ወደ ቤቴ። እንዴ ምን ነው ባሌለሽም? እንዴ ፍቅረኛ የለሽም? እሱ አይሸኝሽም? ወንድምሽ ነኝ እኔ። ወንድምሽ ነኝ። ወንድሜ ተው እንደዚህ አትሁን። ወይ ግን ይከብዳል። ወንድሜ ያለ የኔ ፍቅረኛ የኔ ፍቅር ተው። ስታሳብሽ ነው መሰለኝ አንቺ ሊቆርጥሽ የተነሳሽው አይደለም። እንደዚህ ስትሆን ግን ደስ ትላለህ። ወይዘው ስትናደድ ምናምን ደስ ትላለህ። ፍቅረኛዬ እኔ ፍቅር ለማንኛውም እንደ ፍቅረኛዬ ነው ማይክራሽ እኔ ፍቅረኛ። አሁን እሺ እንለያይ በቃ። አንቺ ወደዛ ሂጂ፣ ነው ወደዚህ ልሂድ። መልካም ጊዜ ይሁንልሽ። የምርህን ነው? ጥላ ያልተሄድ ነው? የምርህን ነው አብርሃም? የምርህን ነው? አብረን